ይህን ቪዲዮ ፍሪጅ ሊገዛ ላሰበው ጓደኛችሁ ሼር አድርጉለት። ከ50 እስከ 100 ሺህ ብር አለ። ምን አይነት ፍሪጅ ልግዛ? ይሄ የብዙዎቻችሁ ጥያቄ ነው። ይህም ቪዲዮ ለፍሪጅ ገዢዎች ገንዘባችሁ ከመቅለጣችሁ በፊት ማየት ያለባችሁ ቪዲዮ ነው። አንደኛ ፍሪጅ ስገዙ መምረጥ ያለባችሁ ብራንድ ሚዲያ፣ ኦርቢት፣ ሳምሰንግ እና ኤልጂ ቢኖሩም እኛ ግን ሪኮመንድ የምናደርጋችሁ ሳምሰንግ እና ኤልጂ ፍሪጆችን ብገዙ የተሻለ እድሜና አገልግሎት ይኖረዋል። ሁለተኛ የሚጠቀሙበት ሲስተም ነው። ይህም በጣም ወሳኝና ተጠንቅቀን መወሰን ያለብን ጉዳይ ነው። ፍሪጅ ሁለት አይነት ሲስተም አለው፣ ፋን ሲስተም ወይም ደግሞ ኖርማል ሲስተም። እኛ ከዋጋ አንጻር ኖርማል ሲስተሙን እንጠቀሙታለን። ከአገልግሎት እንዲሁም ከጥራት እንዲሁም ከማቀዝቀዝ ችሎታ አንጻር ግን ፋን ሲስተም ብለው ቢገዙ ተመራጭ ነው። በቀጣይ ቪዲዮ ከ20 ሺህ እስከ 45 ሺህ ብር ምን አይነት ፍሪጅ ልግዛ ላላችሁ ቆንጆ ቪዲዮ እንድንሰራላችሁ ኮመንት ላይ ፓርት 2 እያላችሁ ጻፉልን። በፍላጎታችሁ መሰረት ፓርት 2 እንሰራላችኋለን። በተረፈ ማንኛውም አይነት የተበላሸ ኤሌክትሮኒክስ እቃዎች ካሏችሁ በራሳችን ትራንስፖርት ያላችሁበት ድረስ እየመጣን ፈጣንና አስተማማኝ አገልግሎት እንሰጦታለን። አቤል ቴኮሽንን ሰላማችሁ ይብዛ።